ምንም ፈተና እንቅፋትና ፍርሃት ሊያሸንፋችሁ እንደማይችል አውቃችሁ ቀናችሁን በማይናወጥ በራስ መተማመን መጀመርን አስቡ። መዝሙር 27 እግዚአብሔር ሁሉ ጊዜ ከእናንተ ጋር እንደሆነ ብርታትንና ድፍረትን እንደሚሰጣችሁ ኃይለኛ ማሳሰቢያ ነው። እግዚአብሔር ብርሃኔና መድኃኒቴ ነው ለምን እፈራለሁ በማለት ቀናችሁን ሲጀምሩ ራሳችሁን ለድል ለሰላምና ለማይናወጥ እምነት እያዘጋጃችሁ ነው። አያችሁ እያንዳንዱን ጦርነት የማሸነፍ ሚስጥሩ በራሳችሁ ጥንካሬ ሳይሆን ከእናንተ ጋር ማን እንደሚራመድ በማወቅ ነው። ዛሬ እያንዳንዱን ቀን በመዝሙር 27 መጀመራችሁ የህይወት ፈተናዎችን የምትጋፈጡበትን መንገድ እንደሚለውጥና መንፈሳዊ እምነታችሁን ከፍ እንደሚያደርግ ላሳያችሁ ፈልጋለሁ። የእናንተ ግኝት የሚጀምረው እዚህ ላይ ነው። የቀናችሁ ጅማሬ የሚሰጣችሁ ኃይል። ቀናችሁን መጀመር እናንተ ከሚያጋጥሟችሁ በጣም አስፈላጊ ክስተቶች አንዱ ነው። ተከትሎ ለሚመጣው ውሎ ሁሉ ያዘጋጃል። ተግዳሮቶችን እንዴት እንደምትወጡ፣ እድሎችን እንዴት እንደምትጠቀሙና ትግሎችን እንዴት እንደምትጋፈጡ ይወስናል። ግን ጥልቁ እውነቴ ነው። እውነተኛው ኃይል በዕለት ተዕለት እንቅስቃሴያችሁ ወይም በልማዳችሁ ላይ ሳይሆን እምነታችሁን፣ አስተሳሰባችሁንና መተማመናችሁን በምታቆሙበት ላይ እንደሆነ ብነግራችሁስ? ከእንቅልፍ ስትነቁና መዝሙር 27ን በህይወታችሁ ስታውጁ በቃላት መናገር ብቻ ሳይሆን ሁሉንም ነገር የመለወጥ አቅም ያለውን መንፈሳዊ ስልጣን እየከፈታችሁ ነው። መዝሙር 27 ከመጽናናትም በላይ ነው። ይህ የድፍረት እምነት መግለጫ በፍርሃት ለመኖር ፈቃደኛ ያለመሆንና በህይወታችሁ ላይ ከእግዚአብሔር ተስፋዎች ጋር መስማማት ነው። የመዝሙር 27 የመጀመሪያው መስመር የፍርሃትን መሰረት የሚያናውጥ ማረጋገጫ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ይህ ጥሩ ሐሳብ ብቻ አይደለም፣ እግዚአብሔርን ሙሉ በሙሉ እንድታምኑ የሚገልጽ ኃይለኛ መግለጫ ነው። ስልካችሁን ከማየታችሁ ወይም በእቅዶቻችሁ ከመጨነቃችሁ በፊት ቀናችሁን በዚህ እውነት ጀምሩ። ይህን ስታደርጉ ራሳችሁን ከእግዚአብሔር ሞገስ ጋር ታስማማላችሁ። እግዚአብሔር ብርሃናችሁ እንደሆነ የማወጅ ኃይል። እስቲ ለአፍታ አስቡት። እግዚአብሔር ብርሃናችሁ እንደሆነ ማወጅ ምን ማለት ነው? ብርሃን ግልጽነትን ይወክላል። ጨለማንና ግራ ማጋባትን ያስወግዳል። ቀናችሁን በመዝሙር 27 ሲጀምሩ እግዚአብሔር ግልጽነት እንዲሰጣችሁ ከፊታችሁ ባለው መንገድ ላይ ብርሃኑን እንዲያበራ እየጠየቃችሁ ነው። ስለመጪው ቀን እርግጠኛ ሳንሆን ስንቶቻችን እንነቃለን? በሥራ ላይ ያሉ ውሳኔዎች፣ በግንኙነት ውስጥ ያሉ ግጭቶች ወይም የግል ጦርነቶች ቀኑ ብዙውን ጊዜ ወደማይታወቅ ሁኔታ እየሄዳችሁ እንደሆነ እንዲሰማችሁ ሊያደርግ ይችላል። ቁልፉ ግን ይህ ነው። እግዚአብሔር ብርሃናችሁ እንደሆነ ስታወጁ ካሁን በኋላ በፍርሃት ወይም ግራ መጋባት ታውራችሁ ቀናችሁን አትጀምሩም። ይልቁንስ በመለኮታዊ ብርሃን እየተመራችሁ ነው። በሚገልጣችሁ በሚጠብቃችሁና ጥበብም በሚሰጣችሁ ብርሃን በግልጽ ማየት የምትችሉት እያንዳንዱን ሁኔታ ስለተረዳችሁ ሳይሆን ሁሉንም በሚያየው ስለምትተማመኑ ነው። እግዚአብሔር መድኃኒትህ እንደሆነ ማወጅ። ጌታ መድኃኒቴ ነው ብላችሁ ስታውጁ ደህንነትን ወይም ጥበቃን ብቻ ተስፋ እያደረጋችሁ አይደለም። እግዚአብሔር አዳኛችሁ እንደሆነ የገባችሁትን ቃል እየተናገራችሁ ነው። መዳን ከኃጢአት መዳን ብቻ አይደለም፣ እናንተን ከሚከለክለው ሊገድባችሁ ወይም ሊያጠፋችሁ ከሚሞክር ከማንኛውም ነገር መታደግም ነው። ቀናችሁን በዚህ አስተሳሰብ መጀመር ምንም አይነት መንገድ ቢመጣ፣ ምንም ያህል ከባድ የሚያስፈራ ወይም የቱንም ያህል የሚያስደነግጥ ቢሆንም መዳናችሁ በእግዚአብሔር የተረጋገጠ ስለሆነ ሊያሸንፋችሁ እንደማይችል ራሳችሁን ታስታውሳላችሁ። እሱ ነው የሚዋጋላችሁ፣ የሚያድናችሁ እርሱ ነው። መጣር የለባችሁም፣ ማመን ብቻ ያስፈልጋችኋል። ማመንን ነው የምንፈራው። የዚህ ኃይለኛ ጥቅስ ቀጣዩ ክፍል የማይናወጥ እምነት መሰረት የሆነን ጥያቄ ይጠይቃል። ማንን ነው የምንፈራው? ይህ የሽንገላ ጥያቄ ብቻ አይደለም፣ ፈታኝ ነው። እግዚአብሔር ለሕይወታችሁ ከወሰነው ነገር ጋር ለመቃወም በሚደፍር በማንኛውም ነገር ላይ ወይም በማንም ላይ
የወጣ ድፍረት የተሞላበት መግለጫ ነው። የሰማይና የምድር ፈጣሪ ከጎናችሁ ሲቆም ማንን ትፈራላችሁ? በእናታችሁ ማህፀን ውስጥ የሰራችሁ ታሪካችሁን ከጻፈ ማንን ትፈራላችሁ? እግዚአብሔር ከጎናችሁ መሆኑን እርግጠኛ በመሆን ስትኖሩ በጣም ትልቅ የሚባል እንቅፋት የለም፣ በጣም ጠንካራ የሚባል ጠላት የለም እና ምንም አይነት አስቸጋሪ ሁኔታም አይኖርም። ከእንቅልፋችን በተነሳንበት ቅስፈት ፍርሃት ወደ ማለዳችን ሾልኮ የሚገባበት መንገድ አለው። በጭንቀት በውጥረት ወይም ቀኑ ምን እንደሚመስል እርግጠኛ ባለመሆን አስታኮ ሊመጣ ይችላል። መዝሙር 27 ግን የፍርሃት መድኃኒትን ይሰጠናል። ፍርሃት መኖሩን ስለመካድ ብቻ ሳይሆን የእግዚአብሔርን ማንነት በማስታወስ ፍርሃትን የምንጋፈጥበት ብርታት ያስታጥቀናል። እግዚአብሔር ብርሃኔና መድኃኒቴ ነው ብላችሁ ቀናችሁን ስትጀምሩ ፍርሃት በእናንተ ላይ ያለውን ኃይል ያጣል። ዛሬ ፍርሃት በሕይወታችሁ ምንም ቦታ እንደሌለው ራሳችሁን እያስታወሳችሁ እና ለመንፈሳዊው ዓለም እያወጃችሁ ነው። ቀኑን የመጋፈጥ ጥንካሬ። የመዝሙር 27 ቀጣይ ክፍል እንዲህ ይላል፣ እግዚአብሔር የሕይወቴ ብርታት ነው፣ የሚያስፈራኝ ማን ነው? ይህ የግጥም ሐረግ ብቻ አይደለም፣ ይህ የውጊያ ጩኸት ነው። ጥንካሬያችሁ ከራሳችሁ አቅም ከሀብታችሁ ወይም ከራሳችሁ ጥረት እንደማይመጣ ማሳሰቢያ ነው። የሕይወታችሁ ጥንካሬ የሚመጣው ከእግዚአብሔር ነው። ስለዚህ በዘመናችሁ የሚያጋጥሟችሁን ጫናዎች ስትጋፈጡ በቂ ጥንካሬ፣ ጥበብ ወይም ድፍረት እንደሌላችሁ ለማመን ስትፈተኑ እግዚአብሔር የእናንተ ጥንካሬ እንደሆነ ራሳችሁን ታስታውሳላችሁ። በእናንተ ውስጥ የሚሰራው የእርሱ ኃይል ነው የሚደግፋችሁ። ዛሬ ሊያጋጥሟችሁ የሚችሉትን ተፈታታኝ ሁኔታዎች አስቡ። ጠንካራ ውይይቶች፣ አንድ ከባድ ፕሮጀክት ወይም በራሳችሁ ማስተካከል የማትችሉት ሆኖ የሚሰማችሁ ችግር ለእናንተ የማይቻል ሊሆን ይችላል። ነገር ግን ጌታ ኃይሌ ነው ብላችሁ ስታውጁ በመለኮታዊ ድጋፍ ወደዚያ ሁኔታ ትገባላችሁ። ካሁን በኋላ በራሳችሁ ጥንካሬ አትተማመኑም። ገደብ የለሹን የእግዚአብሔር ኃይል እየነካችሁ ነው እና ይህ ልዩነት ያመጣል። የተሸከማችሁ ሸክም የቱንም ያህል ከባድ ቢሆን በእሱ አትጨነቁም። ተራራው ምንም ያህል ከፍ ያለ ቢሆንም እሱን ለመውጣት የሚያስችል ጥንካሬ ይኖራችኋል። አውሎ ነፋሱ የቱንም ያህል ኃይለኛ ቢሆን በእሱ ውስጥ ጸንታችሁ ትቆማላችሁ። ለምን? ምክንያቱም ስለምትችሉት ነገር ሳይሆን እግዚአብሔር በእናንተ በኩል ሊያደርግ ስለሚችለው ነገር ነውና። መዝሙር 27 እግዚአብሔርን ብርሃናችሁ መዳናችሁና ብርታታችሁ ብሎ ብቻ አያቆምም። ጠለቅ ያለ መልእክትም አለው። የእርሱን መገኘት እንድትፈልጉም ይጠራችኋል። እግዚአብሔርን አንዲት ነገር ለምንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ይህ የመዝሙር 27 ልብ ነው። የእግዚአብሔርን ጥበቃ ወይም አቅርቦት ከመፈለግ በላይ የእርሱን መገኘት መፈለግም ነው። የእግዚአብሔርን መገኘት መፈለግ። ቀናችሁን በመዝሙር 27 መጀመር ጥቅስ ከማንበብ ያለፈ ነገር ነው። ራሳችሁን ከእግዚአብሔር ጋር ስለማጣበቅ ነው። እግዚአብሔር ባለበት መሆን ህልውናውን ለመለማመድና በፊቱ ለመኖር መፈለግ ነው። እውነተኛ ሰላም የሚመጣው ከዚህ ነው። ችግር በሌለበት ሳይሆን በእግዚአብሔር ፊት። የእግዚአብሔርን መገኘት በመፈለግ ቀናችሁን ስትጀምሩ በቤት ውስጥ ለመኖር እየመረጣችሁ ነው። ነገር ግን የእርሱ ቤት አካላዊ ህንጻ ብቻ አይደለም፣ ከእርሱ ጋር የመቀራረቢያ ቦታ ነው። የምታርፉበት፣ የምታመልኩበትና የምትታደሱበት ቦታ ነው። በህልውናው ሰላም ታገኛላችሁ። ከሁሉም ማስተዋል በላይ የሆነ ሰላም። በህልውናው ዛሬ ከምትጋፈጡት ነገር ሁሉ እግዚአብሔር ታላቅ እንደሆነ ታስታውሳላችሁ። በህልውናው ፍርሃት ጸጥ ይላል። ከሁኔታዎች በላይ የሚነሳ እምነት። መዝሙር 27 የሚያሳየን የአሸናፊነት ህይወት ቁልፉ ጦርነትን መሸሽ ሳይሆን እግዚአብሔር ከእኛ ጋር መሆኑን በማወቅ በድፍረት መጋፈጥን ነው። ሰራዊት በእኔ ላይ ቢሰፍርም ልቤ አይፈራም። ይህ ከሁኔታዎች በላይ ከፍ ያለ እምነት ነው።
የቀኖቹን ፈተናዎች አይቶ እንዲህ የሚል እምነት ነው። ሁኔታዎች ምቹ ባይሆኑም አልናወጥም፣ ምክንያቱም ማን እንደሚዋጋልኝ አውቃለሁ። ይህ እምነት የችግሮችን እውነታ የማይክድ ነገር ግን በትልቁ በእግዚአብሔር ኃይል እና መገኘት ላይ ለማተኮር የመረጠ እምነት ነው። በድል ወደ ቀናችሁ መግባት። ከእንቅልፋችሁ ስትነቁና መዝሙር 27ን በሕይወታችሁ ስታውጁ ራሳችሁን ለጦርነት እያዘጋጃችሁ ብቻ አይደለም፣ ቀድሞውኑ አሸናፊ ወደ ሆናችሁበት ጦርነት እየገባችሁ ነው። በእግዚአብሔር የተስፋ ቃል ትጥቅ ውስጥ ተሸፍናችኋል። በብርሃኑ ትጠበቃላችሁ። በእርሱ ማዳን ትበረታላችሁ። በእሱ መገኘት ኃይል ትጨምራላችሁ። ቀናችሁን በመዝሙር 27 መጀመር በጣም ወሳኝ የሆነው ለዚህ ነው። ጥቅስ ማንበብና ውላችሁን መቀጠል ብቻ አይደለም፣ እግዚአብሔር አስቀድሞ ለእናንተ ላቀደው ድሎች ራሳችሁን በመንፈስ ለማዘጋጀትም ነው። ልባችሁንና አእምሯችሁን ከእግዚአብሔር ማንነትና እናንተ በእርሱ ውስጥ ካላችሁ እውነት ጋር ስለማስተካከል ነው። በሕይወት ውስጥ ብቻችሁን እየተጓዛችሁ እንዳልሆነ በማወቅ ቀናችሁን በዓላማ ስሜት መጀመር ነው። በድል አስተሳሰብ መኖር። ቀኑን ሙሉ የመዝሙር 27ን እውነት ይዛችሁ ስትሄዱ አንድ አስደናቂ ነገር ይከሰታል። ነገሮችን በተለየ መንገድ ታያላችሁ። በተለየ መንገድ መስራት ትጀምራላችሁ። ለፈተናዎች በፍርሃት ምላሽ ከመስጠት ይልቅ በእምነት ምላሽ ትሰጣላችሁ። ጭንቀትና ውጥረት በድርጊታችሁ ላይ እንዲወስኑ ከመፍቀድ ይልቅ እግዚአብሔር ሁሉን እንደሚቆጣጠር በማመን በእርጋታ ትንቀሳቀሳላችሁ። በችግር ጊዜ ወደ ኋላ ከመመለስ ይልቅ በእናንተ ላይ የተሰራ መሳሪያ ሁሉ እንደማይሳካለት እያወቃችሁ በአቋማችሁ ትጸናላችሁ። ቀናችሁን በመዝሙር 27 መጀመር ስሜታችሁን ብቻ አይለውጥም፣ አኗኗራችሁን ይለውጣል። የእናንተን አመለካከት ይለውጣል። በሁኔታዎቻችሁ ላይ ያልተመሰረተ እምነትን ይሰጣችኋል። ጌታ ብርሃኔ መድኃኒቴና ኃይሌ ነው ብላችሁ ስታውጁ በድል አስተሳሰብ ወደ ቀናችሁ እየገባችሁ ነው። እናም እንዲህ አይነቱ አስተሳሰብ በሮችን ይከፍታል፣ ሰንሰለቶችን ይሰብራል፣ ያላሰባችሁትን ግኝቶች ያመጣል። መዝሙረ ዳዊት 27 የሕይወት መዝሙር። የመዝሙር 27 ውበት ለጠዋት ብቻ ሳይሆን የሕይወት መዝሙር መሆኑም ነው። መንገዳችሁ ምንም ይሁን ምን በእግዚአብሔር ተስፋዎች ላይ መቆማችሁን የሚገልጽ መግለጫ ነው። የሚያጋጥሟችሁ ውጊያዎች በመንፈሳዊ ዓለም ውስጥ አስቀድመው የተደረጉ ጦርነቶችና የተሸነፉ መሆናቸውን የሚያስታውሳችሁ ነው። ከፍርሃት የጸዳ በእምነት የተሞላና በእግዚአብሔር መገኘት የተሞላ ሕይወት እንድትኖሩ ግብዣም ነው። ቀናችሁን በመዝሙር 27 ሲጀምሩ እነዚህ እውነቶች ወደ መንፈሳችሁ ጠልቀው እንዲገቡ አድርጉ። ፍርሃት ወደ ውስጥ ለመግባት ሲሞክር ብርሃናችሁና መድኃኒታችሁ ማን እንደሆነ ራሳችሁን አስታውሱ። ተግዳሮቶቻችሁ በጣም ከባድ በሚመስሉበት ጊዜ ጌታ ጥንካሬያችሁ እንደሆነ ለራሳችሁ አስታውሱ። የመጥፋት ስሜት ሲሰማችሁ ወይም እርግጠኛ ካልሆናችሁ ከሁሉም በላይ የእርሱ መገኘት ፈልጉ። ከመጀመሩ በፊት ቀናችሁን ማሸነፍ። በመዝሙር 27 አስተሳሰብ ስትኖሩ ለሕይወት ያላችሁ አመለካከት ይቀየራል። ሁሉም ጠዋት ትኩረታችሁን እንደገና ለማስጀመር፣ ልባችሁን ለማስተካከል፣ እግዚአብሔር ለቀናችሁ ካለው እቅድ ጋር ለመስማማት እንደ ዕድል ይሆናሉ። በሚከተለው አስተሳሰብ ከእንቅልፋችሁ ስትነቁ አስቡት። የእግዚአብሔር ብርሃን እየመራኝ ነው፣ ማዳኑ ይጠብቀኛል፣ ኃይሉ እየረዳኝ ነው በሚል ይህ የመንፈሳዊ በራስ መተማመን ደረጃ በአጋጣሚ የሚከሰት አይደለም። ሆን ተብሎ የተደረገ ነው። በእምነት ላይ የተመሰረተ ነው። ከእግዚአብሔር ጋር ባለው ግንኙነት የሚበቅል ነው። በእግዚአብሔር እውነት መደገፍ። ቀናችሁን በመዝሙር 27 ሲጀምሩ ስሜታችሁ ድርጊታችሁን እንዲወስን አትፈቅዱም። በጭንቀት በፍርሃት ወይም በጊዜው በሚያጋጥሙ ጫናዎች ከመመራት ይልቅ በአምላክ እውነት ላይ መቆም ትችላላችሁ። ይህ መልህቅ መረጋጋትን ያመጣል። መረጋጋት ሰላም ያመጣል።
ነገር ግን የሰላማዊ ሰላም ብቻ አይደለም፣ በድፍረት እርምጃ እንድትወስዱ የሚያስችላችሁ ሰላም ነው። መሰረታችሁ በማይንቀሳቀስ ነገር ላይ ስለተገነባ በቀላሉ የማይናወጥ ሰው ትሆናላችሁ። መንፈሳዊ አካባቢያችሁን መቆጣጠር። ምንም መንፈሳዊ መሳሪያ ሳይኖር ስንት ሰዎች ቀናቸውን እንደሚጀምሩ አስቡ። ለሚመጡት ነገር ሁሉ ምላሽ በመስጠት ወደ ህይወት መጨናነቅ ይዘላሉ። ግን ቀናችሁን በመዝሙር 27 ስትጀምሩ ተቃራኒውን ታደርጋላችሁ። መንፈሳዊ አካባቢያችሁን ትቆጣጠራላችሁ። በህይወታችሁ ላይ የእግዚአብሔርን የተስፋ ቃል በማወጅ የቀናችሁን ድባብ ታዘጋጃላችሁ። የሁኔታዎች ሰለባ ከመሆን ወደ አሸናፊነት ትሸጋገራላችሁ። በእግዚአብሔር ኃይል መታመን። መዝሙር 27 ተቃውሞንና ተግዳሮቶችን እንዴት መቋቋም እንደሚቻል ልዩ እይታን ይሰጣል። እንዲህም ይላል፣ ክፎች ጠላቶቼ ሥጋዬን ሊበሉ ወደ እኔ በመጡ ጊዜ ተሰናክለው ወደቁ። በዚህ ጥቅስ ላይ ያለውን እምነት አስተውሉ። መዝሙራዊው ስለ ጥቃቱ አይጨነቅም። ጠላቶቹ ሊያደርጉ ስለሚችሉት ነገር በመበሳጨት ጉልበቱን አያባክንም። ለምን? ምክንያቱም እግዚአብሔር ጠባቂው እንደሆነ ያውቃል። በቀናችሁ ውስጥ ልትሸከሙት የሚገባ በራስ መተማመን ይህ ነው። እንዲህ የሚልን በራስ መተማመን፣ በመንገዴ ምንም ቢመጣ አልፈራም፣ እግዚአብሔር ብርሃኔ መድኃኒቴና ኃይሌ ነውና የሚለውን በመዝሙር 27 ቀናችሁን የመጀመር ኃይል ይህ ነው። እናም በየማለዳው አሸናፊ ለመሆን የምትችሉት በዚህ መንገድ ነው። ይህንኑ አስተሳሰብ በቀናችሁ ስትሸከሙ በፈተናዎች ወይም በተቃውሞዎች በቀላሉ አትሸበሩም። እንቅፋቶችን እንደ ማስፈራሪያ ከመመልከት ይልቅ እግዚአብሔር ክብሩን በእናንተ ሊገልጽ እንደሆነ ማየት ትጀምራላችሁ። ይህ ግድየለሽነት ወይም ትዕቢተኛ መሆን አይደለም። እግዚአብሔር እንደሚቆጣጠርና ጦርነታችሁን እንደሚዋጋላችሁ በማወቅ ስለመጓዝ ነው። ሁሉንም መሰናክሎች በራሳችሁ ኃይል ለማሸነፍ በመሞከር ራሳችሁን ማድከም አያስፈልጋችሁም። በቀላሉ የእግዚአብሔር ብርታት እንደሚያሸንፍ ማመን አለባችሁ። ጠላት በቀኑ መጀመሪያ ላይ በአእምሮአችሁ ውስጥ የጥርጣሬ፣ የፍርሃትና ያለመተማመን ዘር ለመዝራት ይሞክራል። ነገር ግን እነዚያን ጥቃቶች በመዝሙር 27 እውነት ስትቃወሙ እምነታችሁ በጠላት ውሸቶች ላይ ሳይሆን በእግዚአብሔር የተስፋ ቃል ላይ እንደሆነ ታውጃላችሁ። እግዚአብሔር ብርሃኔና መድኃኒቴ ነው በማለት ፍርሃት በአእምሮአችሁ፣ በልባችሁ፣ በሕይወታችሁ ውስጥ ቦታ እንደሌለው ታውጃላችሁ። ይህንን የዕለት ተዕለት ልምምድ ስታደርጉ ሕይወታችሁን ብቻ ሳይሆን በዙሪያችሁ ያሉትንም ሕይወት በሚቀይር የመንፈሳዊ ሥልጣን ደረጃ መሄድ ትጀምራላችሁ። ሰዎች ራሳችሁን እንዴት እንደምትሸከሙ፣ ተግዳሮቶቹን እንዴት እንደምትይዙና በግርግር ውስጥም ቢሆን እንዴት በሰላም እንደምትቆዩ ልዩነቱን ያስተውላሉ። ሕይወታችሁ የእግዚአብሔር ታማኝነትና ኃይል ምስክር ይሆናል። መዝሙር 27 የሚነበብ ጥቅስ ብቻ አይደለም፣ እንድንኖረው የተሰጠ መግለጫ ነው። በልበ ሙሉነት፣ በድፍረትና በእግዚአብሔር ጥበቃና መመሪያ ላይ የማያወላውል ሕይወትን ለመምራት የሚያስችል ፍኖተ ካርታ ነው። ቀናችሁን በዚህ መዝሙር መጀመሩ ለድል፣ ለሰላምና ለመለኮታዊ አሰላለፍ ደረጃ ያዘጋጃችኋል። በየማለዳው እነዚህን እውነቶች ስታውጁ የሚመጣውን ማንኛውንም ነገር ለመጋፈጥ ለቀናችሁ ሙሉ በሙሉ ዝግጁ ትሆናላችሁ። ፍርሃት በእናንተ ላይ ምንም ቦታ የለውም፣ ምክንያቱም እምነታችሁ በአምላክ ላይ የተመሰረተ ነው። የእግዚአብሔር ብርሃን እያንዳንዱን እርምጃችሁን ይምራችሁ። ማዳኑ ከጉዳት ሁሉ ይጠብቃችሁ። ኃይሉ ሁሉንም ፈተናዎች በማይናወጥ እምነት እንድትጋፈጡ ኃይል ይስጣችሁ። ጌታ ብርሃናችሁ፣ ማዳናችሁና ብርታታችሁ መሆኑን ስታውጁ ከመለኮታዊ ጥበቃና አቅርቦት ጋር ራሳችሁን ታስተካክላላችሁ። በእውነቱ ስትመላለሱ በረከቱ በሕይወታችሁ ይትረፍረፍ እና በሁሉም የጉዟችሁ ዘርፍ ቸርነቱን ተለማመዱ። አሜን።